በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ምእመናን፣ ምእመናት፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ክርስቶስና ኒቆዲሞስ በሚል ርዕስ ነው የምንማረው። ግን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደውም ሁሉ እንዲሁ ነው አለው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየውንም ነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ይህንን አሁን ያነበብኩላችሁን ወንጌል እዚህ ጉባኤ ላይ ያላችሁ ሁላችሁም በሕይወታችሁ ለመጀመሪያ ቀን የሰማችሁት ወንጌል ነው። በነገራችን ትዝ አይላችሁ? እስቲ ለማስታወስ ሞክሩ። መጀመሪያ በሕይወታችሁ ለመጀመሪያ ቀን ይሄ ወንጌል ሲነበብ ሰምታችኋል። በ40 ቀን እና በ80 ቀን ምን ልታረጉ ስትሄዱ ክርስትና ስንነሳ የሚነበበው ወንጌል ያው የዛን ቀን ቢዚ ነበርና አልሰማ፣ ግማሹ ጡት እየጠባ ግማሹ እያለቀሰ አልሰማውም እንጂ ስጋችን ባትሰማም ነፍሳችን ሰምተዋለች ይህን ወንጌል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ልጅ ክርስትና ስታነሳ የምታነበው ወንጌል አሁን ያነበብነው ወንጌል ነው። የሚነበበው የዮሐንስ ወንጌል ምዕራፍ 3 ነው። በዚህ ታሪክ ውስጥ እንግዲህ ኒቆዲሞስ የተባለ አንድ ሰው ነው የምናገኘው። ኒቆዲሞስ ከሌሎች ወንጌላት ውስጥ ተጽፎ አናገኘው፣ ስሙም የለም። በተለየ ሁኔታ ተጽፎ የምናገኘው የዮሐንስ ወንጌል ላይ ብቻ ነው። እንግዲህ ዮሐንስ ከሌሎች ወንጌላውያን ለየት የሚያደርገው ሁሉ ጽፈው ከጨረሱ ከብዙ ዓመት በኋላ ነው የጻፈው። ወደኋላ ወደ 99ኛው ዓመተ ምህረት ላይ ፖስት አፖስቶሊክ ኢራ ተብሎ የሚጠራው ወይም ዘመነ ሐዋርያት አልፎ ከሐዋርያት ዘመን በኋላ ላይ ነው የጻፈው ዮሐንስ ወንጌል። ቀስ ብሎ መጻፍ ደግሞ ጥቅሙ ምንድነው? ሌሎች የጻፉትን አይተ የቀረውን ያጎደሉትን ወይም የተዉትን በሌሎች ላይ ያልተካተቱ ጉዳዮች የምናገኘው በማን ወንጌል ላይ ነው? በዮሐንስ ወንጌል ላይ። ስለዚህ በጣም ብዙ ጉዳዮች ዮሐንስ ወንጌል ላይ ሌላ ላይ የሌለ የምታገኙት ዘግይቶ ስለጻፈ ተለምኖ ነው የጻፈው። ዮሐንስ በነገራችን ላይ ወንጌሉን ሳይጽፍ ሁሉ ከዚህ ምድር ሊወሰድ ይችል ነበር። በኤፌሶን ያሉ ምዕመናን እባክህ ግኖስቲኮችና በዛ ዘመን ያሉ መናፍቃን በጣም ስላስቸገሩን እባክህ ጻፍልን ብለው በጣም ስለወተወቱት የዛን ዘመንም ክህደቶችን፣ ጥያቄዎች ሁሉ አካቶ በክርስቶስ አምላክነት ላይ የዱዋሊዝምን ጽንሰ ሐሳብ የክፉ አምላክ ደግ አምላክ የሚለውን ክፉን ነገር የፈጠረው ሰይጣን ነው ወይም ሌላ ክፉ አምላክ ነው፣ መልካሙን የፈጠረው ግን እግዚአብሔር ነው የሚሉ ሁሉ ነበሩ። ለነሱ ሁሉ ምን አለ? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ
እያለ እያንዳንዱን ዘርዝሮ የጻፈ ወንጌል ነው። ስለዚህ ዮሐንስ ወንጌል ላይ ብቻ ከሚገኙ ታሪኮች አንዱ የኒቆዲሞስ ታሪክ ነው። ኒቆዲሞስን 3 ጊዜ ነው የምናገኘው። ቤተክርስቲያናችን ደግሞ ከአብይ ጾም ሳምንታት አሁን ከፊታችን እሑድ ጀምሮ የምታስበው ኒቆዲሞስ በሚል ስም ነው። ግን ቤተክርስቲያን ኒቆዲሞስን የምታስታውሰው በአብይ ጾም ወቅት ብቻም አይደለም። በእያንዳንዱ ስርዓት ውስጥ ኒቆዲሞስ አለ። ለምሳሌ ወደ ቤተክርስቲያን ስንገባ እንሳለማለን፣ ቅጥሩን ተሳልመን እንገባለን። ያው በማስተዋል የምናደርገው ከሆነ ደግ ነው። ብዙ ጊዜ ግን ዝም ብለን ባለማስተዋል ነው። እንደውም አንዳንዴ ተሳስታችሁ ገራጅ ወይ ሆስፒታል ተሳልማችሁ አጣ ልገቡ ስትሉ ወይ ትጀምርና አይታ አፍረት ትተዋል። ለምን እዚህ ስንሳለም አስበን ስለማንሳለም። ግን ቤተክርስቲያን ስንሳለም መጀመሪያ ፊት ለፊት ተደፍተን እንሰግዳለን። ከዛ በኋላ ግራውንና ቀኙን ምን እንላለን? እንሳለማለን። ወደ ቤተክርስቲያን ገብተን መጀመሪያ ተደፍተን ስንስም የምንስመው የክርስቶስን መቃብር እያሰብን። አንድ ሰው ቤተክርስቲያን ውስጥ ተደፍቶ ሲስም የጌታን መቃብር እንደሳመ ነው በዓይነ ሕሊናው እንዲያስብ ቤተክርስቲያን የምታዘው። ከዛ ግራውና ቀኙን ሲሳለም ዮሴፍንና ኒቆዲሞስን ነው የሚያስባቸው። ክርስቶስ በተቀበረበት በዚያ ዕለት የገነዙትን በግራውና በቀኙ የቆሙትን 2 ቅዱሳን ቤተክርስቲያናችን ታስባለች። የእነሱን በረከት ያሳድርብን። በዚህ ብቻ አይደለም፣ ዮሴፍና ኒቆዲሞስ በብዙ ጉዳይ ይታሰባሉ። ቅዳሴ ላይ ደግሞ የሚሰየሙ ቀሳውስት አሉ። ቅዳሴ ያለ በሥርዓተ ቤተክርስቲያን እንግዲህ 5 ቅዳሴያን ከሆነ ዘመን በኋላ 5 ብቻ ሆነ 24ም 12ም ድረስ ስርዓቱ አይከለክልምና ቅዳሴ ሲቀደስ ግን ዋነኛው ካህን ሆኖ ሰራዩ ሆኖ የሚቀድሰው ካህን አለ። በግራውና በቀኙ ደግሞ ከተቻለ 2 አለዚያ ደግሞ አንድ ቢሆን ንፍቅ አብሮት መሆኑ አይቀርም። በሚቀድስ ሰዓት በመካከል ያለው ቄስ ዋነኛው ቄስ የክርስቶስ ምሳሌ ነው። እኛ የምናየው አባ ገሌ ዛሬ ቀድሰዋል፣ ቀሲስ ገሌ ቀድሰዋል የሚለውን ነው። ግን በእሳቸው ቦታ ቆሞ ቅዳሴውን ስርዓት የሚያከናውነው ማን ነው? አምላካችን ኢየሱስ ክርስቶስ። ማንም ቢቀድስ እኛ ክርስቶስ እንደቀደሰ ነው የምናምነው። ለዚህ ነው ክርስቶስን ወክለው ነው የሚናገሩት። ሰላም ለሁላችሁ ይሁን ይላሉ እየወጡ። ሰላም ለሁላችሁ ይሁን ብሎ ለሐዋርያቱ የተናገረ ማን ነው? ክርስቶስ ነው። ተንሱ ለጸሎት ይላል ዲያቆኑ። ክርስቶስ ነው እያሉ ወንጌሉ ነው የሚሰበክ። ተንሱ ለጸሎት እነ ጴጥሮስ በተኙበት ያለው ነው ክርስቶስ። አላዜማ ይሆናል እንጂ ለጸሎት ተነሱ ትጉና ጸልዩ ብሏል። ቅዳሴው እሱ። ከዛ ሰላም ለእናንተ ይሁን የክርስቶስ ንግግር። ከዚያ ቄሱ እየቀደሱ የሚያናግሩት ክርስቶስን ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ይህንን ኅብስት ባርከው ይህንንም ጽዋ አክብረው ሁለቱንም አንጻቸው ይላሉ። በካህኑ ቦታ ሆኖ መስዋዕቱን የሚለውጠው የሚቀድሰው ማን ነው? አምላካችን ኢየሱስ ክርስቶስ። እና እኚህ ካህን ሲቀድሱ ታዲያ ምን ይላሉ? በግራ በቀኛቸው ላሉት ንፍቅ ቀሳውስት በተለይ ብዙ ጊዜ አንድ ነው የሚሆኑት። ይህንን ካጠገብ ሆኖ የሚቀድሰውን ቄስ እንደ ዮሴፍና እንደ ኒቆዲሞስ አድርገው ስጋህን እንደገነዙ። እንግዲህ በዛ ቅዳሴ ላይ ያሉ ቀሳውስት ዮሴፍና ኒቆዲሞስን ነው የሚመስሉት። እየገነዙ ያሉት ዮሴፍና ኒቆዲሞስ የገነዙትን የክርስቶስ ስጋና ደም እየፈተቱ ያሉት ማለት ያ ስለሆነ ነው። ሌላው አሁን ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናችን። ምህላው ሲደረግ የክርስቶስን ስጋውን የሚመስል በእውነት እንደው ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓት ነው እና የመጨረሻው ምህላ ላይ ቀሳውስቱ 2 ሆነው በእጃቸው ክርስቶስ ልክ እንደተገነዘ እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩን እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ? ነው መታደል ሊሆን ይችላል ወይ ደግሞ ይሄንን ይኸው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይሄንን ምህላ የሚያደርሱትና 2 ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበርኩ የዛን ጊዜ። ቄሰ ገበዙ ና አሉኝና መሀል ላይ ያዝ አሉ እና ከ2ቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ 2 ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ስጋውን እንደመያዝ ነው ይዘው
እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያለው ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ስለዚህ በሁሉ ነገር ውስጥ ዮሴፍን ኒቆዲሞስን እናስባለን። ኒቆዲሞስ ከፈሪሳውያን ወገን የነበረ ሰው ነው ይላል ዮሐንስ ወንጌል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጣ ይላል። እንግዲህ የአይሁድ አለቃ ነበረ የሚለውን ቤተክርስቲያናችን ስትተረጉም በሶስት መንገድ ነው ትላለች። አንደኛ በአይሁድ ምክር ቤት አባል ነው፣ የፖለቲካ ስልጣን ያለው ሰው ነው፣ ባለስልጣን ነው ይሄ ሰው። ስለዚህ በሹመቱ ነው መጀመሪያ። ሁለተኛ በሀብቱ በጣም ባለጠጋ ሰው፣ ባለጸጋ እንደሆነ የምታውቁት በኋላ ክርስቶስን የገነዙት በጣም ባለጸጋ ሰው ሊኖረው በሚችለው በፍታ ባለጸጋ ሰው ሊገነዝበት በሚችለው መንገድ ነው የገነዙት። ስለዚህ አንደኛ በሹመቱ ነው፣ ሁለተኛ በሀብቱ ነው፣ ሶስተኛ በእውቀቱ ነው። የዘመኑን እውቀት በጣም የተማረ ሰው፣ ሀብት አለው፣ እውቀት አለው፣ ሹመት አለው። ሶስት ነገሮች አንድ ላይ ብዙ ጊዜ ይሄ አንድ ላይ አይሆንም። አንዳንድ ሰዎች ሀብት ይኖራቸዋል ግን እውቀት አይኖራቸውም። አንዳንድ ሰዎች ሹመት ይኖራቸዋል፣ ባለስልጣኖች ይሆናሉ፣ ትምህርት የሚባል ነገር ግን በደረሰበት አይደርሱም። በሀብት ሲሾም በሹመት ያንሰዋል፣ ሹመት ሲኖረው እውቀት ያንሰዋል፣ ይጎልበታል። ኒቆዲሞስ ሶስቱም ነገሮች ነው ያሉት። ምሁረ ኦሪት ነው፣ የዘመኑን እውቀት እስከ መጨረሻ ያወቀ የአይሁድ መምህር ነው፣ ከረበናት አንዱ ነው። ከእውቀት ብቻ አይደለም ደግሞ ባለጠጋ ነው፣ በጣም ባለሀብት ነው። ሶስተኛ ደግሞ የሸንጎ አባል ነው። ይሄ ረቡዕ ዕለት ተሰብስቦ በክርስቶስ ላይ የፈረደ ምክር ቤት አለ አይደል? ከዛ ምክር ቤት አባል ነው፣ የአይሁድ ሸንጎ አባል ነው። እነዚህን ሶስት ነገሮች ያሉት ሰው አንድ ቀን በማታ ወደ ክርስቶስ መጣ ይላል። እንግዲህ ይህንን ሰው ትንሽ ማድነቅ ይገባናል በብዙ ምክንያት። የመጀመሪያው ሶስቱ ነገሮች እያሉት ክርስቶስን ለመከተል መሞከሩ፣ አንደኛ ሀብቱ፣ ሁለተኛ ሹመቱ፣ ሶስተኛ እውቀቱ። ለአንዳንድ ሰዎች ክርስቶስን መከተል ያልተማሩ ሰዎች ጎዳና የሚመስላቸው ሰዎች አሉ። በአጠቃላይ ክርስትና ሃይማኖት ማለት ያለመማር ምልክት አድርገው የሚመለከቱ የሚያስቡ ሰዎች አሉ። በእርግጥም ይህን የሚያሳይ ነገር ክርስቶስ ካስከተላቸው ሐዋርያት የሚበዙት ያልተማሩ ሰዎች ነበሩ። በጣም ይገርም። አሳ አጥማጆች ነበሩ፣ ምንም እረኞች፣ ምንም የማያውቁ። አምላካችን ጥቂት ነው የተማሩ ሰዎች ያስገባው እንጂ አብዛኛው ያልተማረ ሰው ነበር። ያልተማሩ መሆናቸው በአንድ ወገን ትህትናም እንዲኖራቸው አድርጓል። አሁን ሐዋርያት በሙሉ እንደው የተማሩ ፕሮፌሰሮች ቢሆኑ ኖሮ ክርስትና ወደኛ ይደርሳል አይደርስ? ቁጭ ብለው ሪስክ ያጠናሉ አይደል? አሁን ይህ ክርስትና እኮ ቢስፋፋ የሚያመጣው ችግር ሲሉ ጥናታዊ ጽሑፍ ሲያቀርቡ አሁን ድረስ ክርስትና አይደርስም። አዋቂ ነኝ በሚሉ ሰዎች መሀል እኛ በቤተክርስቲያን አገልግሎት በጣም ብዙ ጊዜ አይተነዋል። አንዳንዴ በቤተክርስቲያን አገልግሎት ጥሩ ሰዎች ተመርጠው ልምድ አላቸው ምሁራን ናቸው ምናምን የተባሉ እንደው ድሪም ቲም የሚባል አይነት ሰበካ ጉባኤ ይቋቋማል። ድልቅ ብሎ ይለያያል ተጣልቶ። ከኛ እውቀት በላይ የሚሰራው የማረዳት ነው የእግዚአብሔር እውቀት። የኛን እውቀት አይፈልገውም። ምንድነው ያደረገው? አሳ አጥማጆችን የገጠር ሰዎችን የሚበዙት ከ12 ሐዋርያት እኮ 11 የገጠር ሰዎች ናቸው። አንዱ ነው የከተማ እሱም ይሁዳ ነው። ይቅርታ አድርጉት፣ ይሁዳ የከተማ ሰው። ከዛ ውጭ ሌሎች የገሊላ ሰዎች እና ይሁዳም ትንሽ ኮፈስ ያደረገው ንቀትም ስላለበት ነው። የመሀል ከተማ ሰው ነው። እንደው ከነዚህ ጋር በቃ አይነት ስሜት አለ። አምላካችን ኢየሱስ ክርስቶስ የገሊላ ሰው ነው የተባለ የገጠር ሰው ነው የተባለው እኮ ክርስቶስ ታውቃለህ። ከነዛ መሀል የገሊላ ሰው ነበር የሚባል ይናቅ ነበር። ከናዝሬት ደግሞ ናዝሬት የተናቀች ነች። ከናዝሬት መልካም ነገር ይገኛልን የሚባልባት ሀገር ነች። እሱ የተጠራው ማን ተብሎ ነው? የናዝሬቱ። አይገርማችሁ? የናዝሬቱ ኢየሱስ ያስቃቸዋል። ራሱ የናዝሬቱ ብሎ ኢየሱስ አለ እንዴ መሲህ አለ እንዴ ያሉ ይስቁ ነው። መናቅን አውቆ የተቀበለ አምላክ ስለሆነ። ጥቂት ግን ምሁራን ነበሩ። እነ ማቴዎስ ነበሩ። ማቴዎስ የሂሳብ ሰው ነበረ፣ በዛሬ አካውንታንት ነበረ። እንደ ናትናኤል ምሁራን ኦሪት ነበሩ። ጥቂት ብቻ ነበሩ። መቼስ ደግሞ ያስፈልጋል እውቀት የሚያስፈልግበት ቦታ ስላለ። አብዛኞቹ ግን ያልተማሩ ሰዎች ነበሩ። ስለዚህ አይሁድ ያልተማሩ ሰዎች ሃይማኖት አድርገው ይተቹ ነው። ሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስና ዮሐንስ መጽሐፍ ጠቅሰው ሲያስተምሩ ሲሰሟቸው እነዚህ ሰዎች ያልተማሩ አይደሉ እንዴ እያሉ ሲገረሙባቸው ነበር። ስለዚህ ኒቆዲሞስ የተማረ ሆኖ የክርስቶስ ተማሪ መሆን ፈለገ። ይሄ ምንድነው? በዘመናችንም ሰው ሃይማኖተኛ መባልን እንደ ኋላ ቀርነት፣ እግዚአብሔር የለም ማለትም ደግሞ እንደ ስልጣኔ፣ ለክፉም ለደጉም እግዚአብሔር የለም የሚል ወጣት በሌሎች በአቻዎቹ ዘመናዊ እንደሆነ ተደርጎ መታየት ስለሚፈልግ ፍልስፍና ገብቶታል ለመባል ብሎ ፈጣሪ የለም የሚል ሰዋል።
ሁለት ሶስት ጥያቄ ብትጠይቀው በአግባቡ በከራከር መመለስ የማይችል ሰው ግን የወሰነ ሰው አለ። ለምን? ትንሽ እንደው ዘመኑን የመጠነ ሰው መስሎ ለመታየት ማለት ነው። ኒቆዲሞስ ይህንን ነው አልፎ የመጣው ያልተማረ ሰው የሚያሰኘው። እንግዲህ እግዚአብሔር ይላል የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ የዚህ ዓለምን ጥበበኞች ያሳፍር ዘንድ የዓለምን ሞኝነት መረጠ ይልና ብዙ ጥበበኞችን አልጠራም ይላል። ብዙዎችን ጥበበኞችን አልመረጠም። በሉ እስኪ ብዙዎችን ምኖች ምንም ግን ጥበበኛ አልመረጠም አይደለም። ብዙ ነው ያልመረጠው፣ ጥቂቶችን ግን መርጧል። ከነዚህ መሃል ኒቆዲሞስ አለ። ስለዚህ ኒቆዲሞስ የመጀመሪያ የምናደንቀው የተማርኩ ነኝ ብሎ አልናቀውም፣ ክርስቶስን ነው። ሊማር መጣ፣ በትህትና መጣ፣ በዚህ ይደነቃ። ሁለተኛ ባለጠጋ ሆኖ ሊማር መምጣቱ በጣም ለብዙ ባለጸጎች ሀብታቸው ንብረታቸው ያላቸው ሁሉም ማለት አይደለም፣ በሀብታቸው እንደና አብርሃም የከበሩበት የተቀደሱበት ለብዙ የተረፉበት አሉ። የገባቸው ባለጠግነታቸው የዚህ ዓለም መሆኑን ያወቁ በዚህ ዓለም ባለጸጎች የሆኑ ሰዎች ይላል ያዕቆብ መልእክት። በዚህ ዓለም ነው የፈለገ ሀብት ቢኖር እዚሁ ነው የሚቀረው። የትኛው ባለ ሀብት ነው ገንዘቡን ወደ ሰማይ ቤት ያሻገረ? በምጽዋት ካልሆነ በቀር ምንም ማድረግ አትችልም። ግን ባለጠግነታቸው በጣም ብዙ ሰዎችን ከክርስትና ይከለክላቸው። ጉባኤ እንደዚህ አሁን መንፈሳዊ ጉባኤ ሲጠሯቸው እኔ ባይሆን የሚያስፈልግ አንዳንድ ወንበሩን እንዲህ ሞንታርቮ ምናምን ካለ ለሱ ላዋጣ የሚሉ ሰዎች እነሱ ግን አይመጡም። ወደ ቤተ ክርስቲያን ህንፃ ማሰሪያ አዋጡ፣ ችግር የለም ቼክ ይፈርማሉ። እነሱን ግን ኑ አትበላቸው ብቻ። እግዚአብሔር ደግሞ ከሚሰጡት በላይ የሚፈልገው እነማንን? እነሱን ነው። መታዘዝ ከመስዋዕት ማዳመጥን የአውራ በግ ስብ ከማቅረብ ይበልጣል ይላል እግዚአብሔር። ብዙ ከምትሰጠው ጆሮ ብትሰጠው ነው ደስ የሚለው። ጆሮ ብትሰጠው መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ያማረ የአውራ በግ አምጥተህ መስዋዕት ከምታቀርብለት ጆሮ ብትሰጠው ይሻላል። እንኳን እግዚአብሔር አረ የሥጋ ወላጆቻችንም አሁን ብዙ ስጦታ ሰተናቸው ማናዋራቸው ከሆነ ደስ ይላቸው አይላቸው? እንደውም በጣም ወላጆች አሁን አንዱ ችግር ምን መሰላችሁ? ብዙ የአረጋውያን መርጃ እንደ መቄዶንያ አይነት ብዙ አሉ በሀገራችን። ግን መርጃ የሌላቸው የአረጋውያን ስቃይ ልንገራችሁ። ልጆቻቸውን የማያዋሯቸው ወላጆች አሉ። እነዚህ ሰዎች ወጥተው ሌላ የአረጋውያን መርጃ እንዳይገቡ ጥሩ ቤት ነው የሚኖሩት፣ ጥሩ ልብስ ነው የሚለብሱት። ልጆቻቸው አንቀባረው ነው ያዟቸው። የሚበሉት የሚጠጡት የሚለብሱት አልነሷቸው። ጊዜ ግን አልሰጧቸው። የሚያናግራቸው ያጡ ወላጆች አሉ። ወጥተው አይለምኑ ነገር የሚያስለምን ህይወት ይኖራል። በጣም አስቸጋሪ። ለወላጆቻችን ጆሮ መስጠትን የመሰለ ስጦታ የለም። ለእግዚአብሔርም እንደዛ ነው። በሰማይ የምትኖር ምናችን ነው አባታችን። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ብሏል ሳሙኤል ለሳኦል። ነቢየ እግዚአብሔር ዳዊት ደግሞ ይህንን ተቀብሎ ምን አለ? መስዋዕትን ብትወድስ በሰጠሁ ነበር። የሚቃጠለው መስዋዕት ምን አይልህም? ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። መስዋዕትን ብትወድማ ንጉሥ ነኝ አለ የሚባለውን በሬ መርጬ ወይፈን መርጬ አቀርብልህ ነበር። አንተ ግን እሱን አትፈልግም። ልቤን ነው ለካ አንተ የምትፈልገው ይላል ነቢየ እግዚአብሔር ዳዊት። ልባችንን ለመስጠት ይርዳል። ሰብአ ሰገል መጥተው መጀመሪያ ስጦታ አይደለም የሰጡት፣ ሰገዱልን። ስለዚህ ብዙ ባለጸግነት፣ ብዙ ሀብት ንብረት ሰውን ከመንፈሳዊ ቦታ ያርቀዋል፣ ያጎለዋል፣ ለመምጣት ያስቸግረዋል። ኒቆዲሞስ አሸንፎ መጣ። ሶስተኛ ባለስልጣን የሆኑ ሰዎች ወደ ቤተ ክርስቲያን ይመጣሉ ወይ? እንኳን ትልልቅ የመጨረሻ ሀገር መሪ ምን የሆኑ ቀርቶ ትንሽ እንደው የሆነ ወረዳ የሆነ አካባቢ ኃላፊነት ላይ ያለ ሰው እንዴት እንደሚቸገር እናውቃለን። የማያምኑትን አይደለም እያለ ያመን ነው የቤተ ክርስቲያን ሰዎች ሆነን ግን ለማጎንበስ እንቸገራለን። እና አንዳንዶች ደግሞ መተውም ቤተክርስቲያን ውስጥ መተው ባለስልጣኖቹ ልክ እንደዛ አይነት ቦታ እንዲሰጣቸውም ይፈልጋሉ። ባለስልጣንነታቸውን የሚያሳይ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? ከአላፋት ድንኳኖች ይልቅ በእግዚአብሔር ቤት ምን ማለትን መረጥኩኝ። መጣልን የክብር እንግዳ መሆን መረጥኩ አይደለም ያለው። የፈለገ ስልጣን ቢኖርህ በእግዚአብሔር ፊት ስልጣን የለ። ራስን ዝቅ ማድረግ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ያድነን። ሁለተኛው በጣም የሚያስደንቀው በሌሊት ወደ ኢየሱስ መምጣቱ ነው። ከበጎውን ጀምር ብዬ ነው። በሌሊት ወደ ኢየሱስ መጣ የሚለውን በጣም የሚያስመሰግን። ብዙ ሰዎች በሌሊት ወዴት ነው የሚሄዱት? በሌሊት የት ነው የሚኬደው? ሌሊት ማታ ሲመሽ የት ነው የሚኬደው? እናውቀዋለን። የብዙ ሰዎች የሌሊት አድራሻቸው የተለያየ ነው።
እንደ ኒቆዲሞስ አይነት ሰዎችስ ሌሊት የት ነው የሚሄዱት? ባለስልጣኖች ሌሊት የት ነው የሚሄዱት? ባለጸጋ ሰዎች የት ነው የሚያመሹት? የት ነው የሚሄዱት? ምሁራን ሰዎች የት ነው የሚያመሹት? ኒቆዲሞስ ወደ ኢየሱስ ክርስቶስ ነው የመጣው። በሌሊት ወደ እሱ ለመምጣት ይርዳል። የኛ ቤተክርስቲያን የሌሊት ቤተክርስቲያን ነች። በነገራችን ላይ ስርዓተ አምልኮ ውስጥ ሌሊት አለ። ሰዓታት ዘሌሊት አይደለ? ሌሊቱን ሙሉ ሰዓታት ይቆማል። 24 ሰዓት የምታገለግል ቤተክርስቲያን ናት። ሌሊት ብቻ መጸለይ የሚችሉ የጸሎት መጽሐፍት አሏት፣ በጣም ብዙ የተደረሱ ሰዓቱ ተጠብቆ ከዳዊቱ ከነቢያቱ ከቅዱሳኑ ጸሎት ውስጥ አውጣታ ለሌሊት የሚስማማውን ብቻ አዘጋጅታ ሌሊት ካልሆነ የማይደርስ ጸሎት ያላት እግዚአብሔር ሌሊት የሚታሰብ አምላክ ነው። ቀን ብቻ አይደለም፣ በስራ ሰዓት ብቻ አይደለም፣ በረፍት ሰዓት ብቻ ሌሊትም እንቅልፍን ትተህ የምታመልከው አምላክ ነው። የኛ ቤተክርስቲያን ማህሌቱ፣ ሰዓታቱ፣ የሌሊት ቁመቶች በሙሉ ይህንን ነው የሚያሳዩት። እና የመጀመሪያ ሰዓታት ቋሚ ነው እንግዲህ ኒቆዲሞስ ወደ ጌታ መጣ በሌሊት ማለት ነው። ትጋሃ ሌሊት እንግዲህ ቤተክርስቲያናችን ታሞግሰዋል። ኒቆዲሞስ በእውነት ዳዊት አመስግኖ ያመሰገነው ሰው ይመስላል። መዝሙረ ዳዊት መዝሙር 1 ብፁዕ ብእሲ ዘይሆረ በምክረ ረሲዓን በክፉዎች ምክር ያልሄደ ምንድን ነው በሉ እስኪ። በክፉዎች ምክር ምን ያላለ ያልሄደ እሱ የሸንጎ አባል አይደለም ነው አይደለ? ክፉዎች ናቸው የዛ ሸንጎ አባላት። በክፉዎቹ አይሁድ ምክር ያልሄደ ምስጉን ነው። ከዛ ወረድ ብሎ ወዘህጎ ያነብብ መዓልተ ወሌሊተ ሕጉንም የእግዚአብሔርንም ቃል በቀንም በሌሊትም ምን ይላል? ያነባል፣ ይሰማል። ቀን ብቻ አይደለም ሌሊትም ቃል እግዚአብሔርን ያስባል። እግዚአብሔርን ሌሊት ለማሰብ ያብቃል። አዎ የትጋሃ እኛ ሌሊት ምንድነው ስንሰራ የምናድረው? አባቶቻችን ምርቃት አለ። የያዕቆብ ሌሊት ያደርግላችሁ ይባላል አይደል? እስቲ በሉ የያዕቆብ ሌሊት የማን ሌሊት? ምን እያደረገ ነው ያዕቆብ ሌሊቱ? ሌሊት ከእግዚአብሔር ጋር እየታገለ ነው ያደረው። ካልባረከኝ ምን አልልህም አለቅም እያለ ያዕቆብ ሌሊት ምንድን ያደረገው? ድንጋይ ተንተርሶ ከምድር እስከ ሰማይ መሰላል ተዘርግታ በላዩ ላይ ቅዱሳን መላእክት ሲወጡና ሲወርዱ አይቷል። ራእይ የምታይበት ሌሊት ያደርግልህ። ተራ ምርቃት እንዳይመስላችሁ። ሌሊታችንን የኃጢአት ሌሊት ከመሆን እግዚአብሔር በቸርነቱ ይጠብቃል። አው ክፉ ሌሊቶችም ያሳደሯል። እንደ ነብየ እግዚአብሔር ዳዊት በማታ ከምንጣፉ ተነሳ ይላል። ሲመሽ መተኛው ሰዓት ላይ ተነስቶ ምን አደረገ? ቤርሳቤህን አያት፣ እርቃኗን ተመለከተ። በሐፀ ዝሙት ተነደፈ፣ አስመጣት፣ አስነወራት። ሰው እስከ ማስገደል ድረስ ኃጢአት ደረሰ። ኃጢአትን ሰራ። አንዳንድ ሌሊቶች ለመሸፈን ብዙ ርቀት እንድትሄድ የሚያደርግ ኃጢአት ሊያሰሩ ይችላል። ግን ደግሞ ዳዊት አንዴ ማታ ወጥቶ በዝሙት ወደቃል እንጂ ሌላውን ቀንስ ሌሊቱን ሙሉ አልጋዬን በእንባ አጥባለሁ ይላል። አልጋችንን በእንባ ለማጠብ ይርዳል። ቅዱስ ዮሐንስ አፈወርቅ ይላል አልጋ መግዛት ከፈለጋችሁ እኔ ላጋዛችሁ ነው። ትፈልጋላችሁ? ምርጥ አልጋ ላጋዛችሁ ይላል። ተራ አልጋ እንዳይመስላችሁ፣ የንጉሥ አልጋ ነው። ይሄ አልጋ የወርቅ የአልማዝ የከበሩ ማዕድናት ያሉበት አልጋ አይደለም፣ የእንባ አልጋ ነው ይላል። የዳዊት አልጋ የእንባ አልጋ ነው። ሌሊቱን ሙሉ ተኝቶ ሲያለቅስ ነበር የሚያድረው። ኃጢአቴም አንተም ብቻ በደልኩ፣ በፊትህም ክፋትን አደረግኩ። ማንም ብቻ በደልኩ? ለምን መሰላችሁ ያለው? ዳዊት ንጉሥ ነው። ከሱ በላይ ሌላ ባለስልጣን አለ ምድር ላይ? ማን ነው ባለስልጣን? አንተም ብቻ በደልኩ፣ የሚያዘኝ የለም፣ አዛዥ አድርገኛል፣ ከኔ በላይ ማንም የለም። አንተንም በደልኩ፣ በፊትህም ክፋትን አደረግኩ። በነገርህ ትጸድቅ ዘንድ፣ በፍርድ ንጹሕ ትሆን ዘንድ፣ ሁሉ ይበድላል ያልከው ይታወቅ ዘንድ ይኸው እኔም ወደቅኩኛል። ስለዚህ አቤቱ እንደ ቸርነቱ መጠን ምን በለኝ ማረኝ። እንደ ቸርነቱ መጠን ይማረኝ። ስንት ይሆን ቸርነቱ መጠኑ? ስንት ሜትር ይሆን? ስንት ጥልቀት ይኖረው ይሆን ምህረቱ? በሌላ ቦታ ሳይሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ቸርነት ምድርን ሞላ ይችላል። ምድርን በሚሞላ ቸርነት ማረኝ ብሎ እግዚአብሔርን ነብየ እግዚአብሔር ዳዊት ለምኗል። እና ስልጣናቸው ለኃጢአት ምክንያት የሆነባቸው ሌሊትን ለኃጢአት የሚጠቀሙ አሉ፣ ደግሞ ለጽድቅ የሚጠቀሙ አሉ። እና ኒቆዲሞስ በሌሊት ወደ ኢየሱስ መጣ የሚለው ቃል እንድናመሰግነው ያደርገናል። ትጋሃ ሌሊትን ለሁላችን ያድለን። የቅዱሳን ሕይወትም ሲነገር ግርማ ሌሊቱን ጸዋጋንንቱን ድምፅ አራዊቱን ታግሰው ይላል። የአራዊቱን ድምፅ ታግሰው የሌሊቱን ግርማ ታግሰው የሚኖሩ ተብሎ ይመሰገናል። ሌላው በሌሊት ወደ ኢየሱስ መምጣት የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ የህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለሙ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማም ባንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን እሱ ሌሊትም አይጨልምም በሱ ዘንድ። እስመ ጽልመት ይጸልም በኀቤከ፣
ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚካሄደው ወደ ኢየሱስ ነው እንደ ኒቆዲሞስ በሌሊት። እና ይህ ሰው በበጎ ጎኑ ወደ ክርስቶስ መጣ። ትንሽ ደግሞ የሚያስወቅሰው ምን መሰላችሁ? ኒቆዲሞስ በሌሊት የመጣው ጥሩ ነገሮች እንዳሉ ሆነው መምጣቱ በሌሊት ጥሩ ነው። ያው ቀን ከመማር ከሰው ጋር ከግርግር ከመማር ልብ ክት ሆኖ ሰው ሊማር የሚችለው መቼ ነው? በሌሊት ነው። ደከማችሁ እንዴ? እና ቁጭ ብሎ በእርጋታ ቃሉን ለመስማት መምረጡ የሌሊት ልብ ክት ነውና ይላል ትርጓሜያችን፣ ጥሩ ነው። ግን ዋናው ኒቆዲሞስን በሌሊት ያመጣው ጉዳይ ምንድነው ካላችሁ ከክርስቶስ ጋር መታየት ስላልፈለገ ነው። ባጭሩ በቀን ከጌታ እግር ስር ቁጭ ብሎ ሲማር አይሁድ ቢያዩት አይለቁትም። አንደኛ ከክርስቶስ ጋር የተባበረ ሰው ከምኩራብ ይውጣ ከሸንጎ ይባረር የሚል አዋጅ አውጀዋል። ስለዚህ ከክርስቶስ ጋር ሆኖ መታየት ሪስክ አለው ለኒቆዲሞስ። በጣም በብዙ ጉዳይ ላይ መዘዝ ያመጣበታል። አፍሮበት ነው የመጣው። ባጭሩ የክርስቶስ ተማሪ ሆኖ መታየት አሳፈረ። አንዳንዴ እንደዚህ እናደርግ የለም መንፈሳዊ ሆነን እኮ መታየት አንፈልግም። ነጠላችንን ቦርሳችን ውስጥ እጥፍ አድርገን ከተን የት ነው የምትሄጂው? እዚሁ ነኝ ብለን የምንሄድ ሰዎች አሉ። መጾማችን ለትትና ተብሎ አይደለም ስለምናፍርበት አንዳንድ እንደው ኋላ ቀር ላለመታየት በማተቡ የሚያፍር አሁን እግዚአብሔር በእኛ ሳያፍር አሁን እኛ በሱ ማፈር አለብን? እስቲ እግዚአብሔር ያሳያችሁ። አሁን እኛ እሱ በሱ ልናፍር ማለት እሱ እርቃኑን ለመሰቀል አላፈረም ስለኛ። የእሱ ተከታይ ነው። መንፈሳዊ መሆን የሚያሳፍረው ሰዋል ሌሎች ሰዎች ፊት እንዳይዘብቱበት የዛኔ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዴ አንተ ምሁር አይደለ ከአንድ የገሊላ ናዝሬት ከሱ ጋር ተከተለ እንዳይሉት ማለት ያስንቃል። ጸሎት ስናደርግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፈርሰዋል። ግራ ቀኝ አይቶ እንደሚላል ወነጸረ ሙሴ ለፌላል ሙሴ ግራ ቀኝ አይቶ ሰው ገሏል። እንደው ተመልካች እንዳይኖር ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ ወደ ክርስቶስ መጥቶ በጨለማ ይማር። ክርስቶስ አሁን ለምን ቃል ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀው። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀን ይቀበላል። ቀረብ አለ ኒቆዲሞስ ወደ ክርስቶስ ምን አለው? መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ረጅም ንግግር ነው። ባጭሩ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም። ሁለተኛ መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ። ስለዚህ ኒቆዲሞስ በዚህ አረፍተ ነገር ሁለት ነገሮች ነው ያደነቀው። መምህር ሆይ ብሎ አንደኛ ተአምራቱን አደነቀ። ክርስቶስ አንተ የምታደርገውን ተአምር እግዚአብሔር ከሱ ጋር ከሆነ በቀር ማን ያደርግ ይችላል ብሎ የጌታን ተአምር አደነቀ። ሁለተኛ ትምህርቱን አደነቀ። መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ የመጣኸው እናውቃለን ይናል። ወደ ኋላ ስትሄዱ ዮሐንስ ወንጌል ምዕራፍ 3 ላይ ነው ያለው። ምዕራፍ 2 ላይ ክርስቶስ ሁለት ተአምራትን አድርጓል። አንደኛው ተአምር በቃና ዘገሊላ ሰርግ ቤት ውሃውን ምን አድርጎ? ወይን አድርጓል። ሁለተኛ በቤተ መቅደስ ሲሸጡ ሲለውጡ የነበሩ ሰዎችን አስወጥቷል። እና አወጣጡ የግርማ ስለነበር በመባይ ተመኑ ትገብር ዘንድ ይህን በምን ስልጣን ታደርጋለህ ይህን ተአምር ብለው በፋሲካ በዓል በኢየሩሳሌም ሳለ ያደረገው ምልክት አይተው ብዙ ሰዎች በስሙ አመኑ ይላል። ከነዚህ ሰዎች መካከል አንዱ ኒቆዲሞስ ነው። ተአምሩን አይቷል የጌታን ማለት ነው። ብዙ ሰዎች አምነውበት ነበር በክርስቶስ ተአምር አይተው። ክርስቶስ ግን ይላል አይተማመንባቸውም ነበረ። ተአምር አይቶ ማመንን እግዚአብሔር አይደግፈውም። ከኔ ጋር ናችሁ? አሁን የኛ ቤተክርስቲያን ተአምርን ማዕከል ያደረገ ስርዓተ አምልኮ የላትም። የፈውስ ምናምን አትልም። ተአምር ራሱ ሲነገር መቼ ነው የሚነገረው? ጉባኤ አልቆ መዝሙር ከመዘመሩ በፊት ምዕመናን ሰዓት የለንም ግን አንድ ሁለት ምስክርነቶች እናንብብላችሁ ይባላል አይደል? ከዛ አንድ ሁለት ምስክርነት የቀረውን ደግሞ እኔን የሰማ ጌታ እግዚአብሔር እናንተን ይስማችሁ ብለዋል ብለው ወደ ጉባኤው የሚሄዱ ትክክለኛው የተአምር ቦታው ይሄ ነው። ተአምርን ማዕከል ያደረገ ስርዓተ አምልኮ የላትም ቤተክርስቲያን። ለምን? ተአምር አይቶ የሚያምን ሰው ሌላ የተሻለ ተአምር ካየ ይክዳል።
ይክዳል። ሰይጣንም ተአምር ሲያደርግ ካየ አይ ነገር ይላል። እየሰማችሁ ነው። ስለዚህ ክርስቶስ ተአምር አይተው የሚያምኑበትን ሰዎች አያምንባቸውም ነበረ። ስለበሉ ያመኑ አሉ። አሳና እንጀራ አበርክቷቸው ሲበሉ ጥርቅ አድርገው ሲጠግቡ ደስ አላቸውና ይሄ በእውነት ዋነኛው እውነተኛ ነው። ውጤቱን ያመጣው ግን ምግቡ ነው። ስለበላችሁ ነው ያመናችሁብኝ አለ ክርስቶስ። እንደውም ሰብሰብ ባሉና እናንግስ አሉት ይላል። እየሰማችሁ ግልግል እኮ ሊበሉ ማለት ነው። ከቤተ መንግስት ምግብ ይታዘዛል፣ ይመጣል፣ ያን ይበላሉ፣ ሊኖሩ ማለት ሸሸ። ክርስቶስ ነው የሚለው ሊነግስ አይደለም የመጣው። እናንግስ አሉ። በኋላ ግን ንጉስ ነኝ ይላል ብለው ነው ደግሞ ዓርብ ዕለት የከሰሱት። እናንግስ ብለው እምቢ ብሏቸው እኮ ነው አንግስ ስላለ ነው የከሰሱት። እና ተአምሩን አደነቀ ኒቆዲሞስ መጥቶ መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር። እዚህ ላይ በእውነት ከኋላ የተደረጉት ተአምር ምን ናቸው? የቃና ዘገሊላ ሰርግ ቤት አንደኛው አይደል? የቃና ዘገሊላ ሰርግ ቤት ተአምር የተደረገው በማን አማላጅነት ነበር? አቤት። ኒቆዲሞስ ግን ምን አለ መሰላችሁ? ሳይታወቅ እሱ ራሱ ቢሰማይን ትርኩ ወይ ጉድ ለካ እንዲህ ያልኩት ይላል። ኒቆዲሞስ እመቤታችን ያን ቀን አማለደች እንጂ እሷ ራሷ ያን ተአምር ልታደርግ እንደምትችል የሚያሳይ ንግግር ነው የተናገረው። ለምን? ቅዱስ ገብርኤል ሲያበስራት እግዚአብሔር ከማን ጋር ነው አለ? እስቲ በሉ አይሰማ ማ ከማን ጋር? ከአንቺ ጋር። በጣም ጥሩ። አሁን ጥቅስ ላንብብላችኋል። መምህር ወይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም የለም አለ። ማን ከሱ ጋር ከሆነ በቀር? እስቲ እግዚአብሔር ከሱ ጋር ከሆነ መካከል አንድ ጥቀሱልኝ። ገብርኤል እንዳለው ከሆነ እመቤታችን። ስለዚህ እግዚአብሔር ከሷ ጋር ነው፣ ያን ተአምር ታደርገው ነበረ ማለት ነው። እኛም እናደርገዋለን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው። ኒቆዲሞስ ግን ይህንን አስቦ አይደለም። መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም ሲለው ክርስቶስን ራሱ ነው እያለው ያለው። ሳያውቀው ግን እየነቀፈው ነው ክርስቶስን። እግዚአብሔር ረድቶ ነው ተአምር የምታደርገው ይባላል ለእግዚአብሔር ለራሱ። ኢየሱስ ክርስቶስ ራሱ ማን ነው? እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔርን እግዚአብሔር ረድቶ እኮ ነው አንተ ተአምር የምትሰራው አይባልም። አላወቀው ግን አንተ የምታደርገውን ተአምር ሊሰራ የሚችል የለም። መምህር ሆይ አለው። መምህር ሆይ ማለቱ በእውነት ኒቆዲሞስን እዚህ ላይ እናደንቀዋለን። ለምን? ባለቅኔው ረቢ ሰገደ በመንፈቀ ሌሊት ለረቢ ይላል። መምህር በሌሊት በኩለ ሌሊት ለመምህር ሰገደ። አኮኑ አጽባይት ምን አጽባይት ያቢ ከጣጣት ይበልጣል አይበልጥም? ይበልጣል። ስለዚህ መምህሩ ኒቆዲሞስ ለመምህሩ ክርስቶስ መጥቶ ሰገደለት። አንተ ከኔ ትበልጣለህ ብሎ በዚህ እናደንቀዋለን። ለምን? እሱ በአይሁድ ሸንጎ የታወቀ እውቅና ያለው ህጋዊ መምህር ነው። ክርስቶስ ግን እንደ መምህር የሚታይ አይደለም። ህጉን ጠብቆ ተምሮ በአይሁድ ሸንጎ አባል ሆኖ ረቢ የተባለ አይደለም። ክርስቶስ ግን ያንን እያወቀ መምህር ነኝ እኔ አንተ እንኳን ያው በዝም ብለህ በልምድ ነው ብሎ አላናናቀው። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን። ከእግዚአብሔር ዘንድ የመጣ ነገርን መቀበል ያስፈልጋል። ሰዎች ጸጋ ሲሰጣቸው እግዚአብሔር መዋቅሩን ጠብቆ ላይሰጣቸው ይችላል። አንዳንድ ሰው በትክክል ተምሮ በትምህርቱ ምክንያት አዋቂ ሊሆን ይችላል። አንዳንድ ሰው ግን ከተማረው በላይ ጸጋ ሰጥቶት እግዚአብሔር ሊያውቅ ይችላል። አንዳንድ ሰዎች እንደዚህ አይነት ሰው ጸጋውን እውቅና ከመስጠት ይልቅ ማንቋሰስ ይወዳል። ብሉይ ኪዳን ላይ ምን ሆነ መሰላችሁ? እግዚአብሔር መንፈሱን ሊያወርድ ፈለገ። ከሙሴ ጋር ደግፈው አብረው የሚሰሩ ነቢያትን፣ ረዳት ነቢያትን 70 ሰዎች ምረጡልኝ አለ። ስንት ሰዎች? ከዛ 70 ሰዎች ተመረጡ። እግዚአብሔር መንፈሱን ሊያወርድላቸው ወደ ሲና ተራራ ተሰበሰቡ። ያ መንፈስ ወረደባቸው በ70 ሰዎች ላይ። በአጋጣሚ ግን 2 ሰዎች ከ70 ውስጥ የሌሉ ያልተመረጡ ሰዎች መንደር ውስጥ ሆነው መንፈስ ቅዱስ ወርዶላቸው ትንቢት መናገር ጀመሩ። ከመዋቅሩ ውጪ ማለት ነው። ማን ነው መንፈሱን ያወረደላቸው? አንድ ወሬኛ እየሮጠ መጣ ወደ ሙሴ። እረ ጌታዬ ሙሴ ሆይ ኤልዳድና ሞዳድ የተባሉ ሰዎች ትንቢት እየተናገሩ ነው። ሰፈር ውስጥ ከተመረጡ ከ70 ውጪ ያልተመዘገቡ መንፈስ ቅዱስ ወርዶላቸው እየተናገሩ ነው ሲል ኢያሱ ተናደደና ጌታዬ ሙሴ ሆይ ከልክላቸው አለ። ሙሴ ምን አለ መሰላችሁ? እግዚአብሔር መንፈሱን ህዝቡ ሁሉ ላይ ቢያወርድ ህዝቡ ሁሉ ነቢያት ቢሆኑ አንተ ለኔ ትቀናለህ ወይ? አይደለም 2 ሰው አጠቃላይ እስራኤላውያን በሙሉ ነቢያት ቢሆኑ ፈቃዱ የማን ነው? የእግዚአብሔር። ምቀኝነት አልነበራቸውም። አያችሁ ቅዱሳን። ኒቆዲሞስ ክርስቶስን መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ መምህርነቱንም እውቅና ሰጠ፣ ተአምሩንም አደነቀ። ክርስቶስ ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት
አያትም አለው። ይህ ማለት ምን ማለት ነው? ኒቆዲሞስ መጥቶ መምህሩን ያደነቀው ሁለት ነገር ነው ያደነቀው። አንደኛ ተአምሩን፣ ሁለተኛ ምኑን? ትምህርቱን አደነቀ። ምን አለው ክርስቶስ? ትምህርትና ተአምር በማድነቅ አይደለም የምትድነው። የእግዚአብሔርን መንግስት የምትወርሰው ትምህርቴንና ተአምራቴን በማድነቅ አይደለም። ዳግመኛ ከውሃና ከመንፈስ ምን ስትል ነው? ስትወለድ። ይሄ ለሩቅ ዘመን የተነገረለት ለኛ ዘመን ነው። አሁን በዚህ ዘመን ሁለት አይነት ምዕመናን አለን። አንዳንዶቻችን ትምህርቱን እናደንቃለን። ትምህርቱን ብቻ ሳይሆን መምህራኑን እናደንቃለን። መምህር ወይ አንተ እግዚአብሔር ካንተ ጋር ስለሆነ ነው እንጂ በእውነት ይንተ ተአምር ሊያደርግ ትምህርት ሊያስተምር የሚችል ማን አለ እንዳለው ኒቆዲሞስ መምህራን አድናቂዎች አሉ። በአብዛኞቻችን ምዕመናን ዘንድ መምህራንን ማድነቅ ማለት ምን መሰላችሁ? ክፋት ላይኖረው ይችላል መነሻው፣ ግን መጨረሻው ችግር አለ። ለምሳሌ ወደዚህ ጠበል ቤት፣ ወደዚህ አዳራሽ፣ ወደዚህ ግቢ የገባችሁት በየትኛው በር ነው? በዛ በር ነው አይደል? ወይስ በላይ አድርጎ ይመጣል? በዚህ ነው የገባችሁት። እዚህ ለመግባታችን ምክንያቱ ያ በር ነው። ባለውለታችን ነው አይደለም? እዚህ ለመግባታችን በሩን አቅፎ አንድ ሰው እንደው ባለውለታዬ ብሎ ይውላል እዛው? ይሄ በር እኮ ነው የበቃ የገባውበት። የሰባኪያን የአገልጋዮች ዋነኛ ሚናቸው ሰዎችን ወደ ማን እንዲገቡ ማድረግ ነው? ወደ እግዚአብሔር። ሰውየው ሰባኪው ላይ ድርቅ ብሎ ከቀረ በሩን አቅፎ ቀረ ማለት። ይሄ ደግሞ አደጋ አለው። በሩ ሊዝግ ይችላል፣ ሊበላሽ ይችላል። ደመና ውሃ ያዝላል። ልክ ሲዘንብ ደመናው ይጠፋል ብን ብሎ። መምህራን የደመና ምሳሌ ናቸው። ዝናብ ቃል እግዚአብሔር ነው። ዝናብ ከዘነበ በኋላ ደመና ፍለጋ ምን ትሄዳለህ? የመምህራን አገልግሎት እስከ መስጠት ድረስ ነው። በኋላ ሲሰበሩ አብረን እንዳትሰበር ማለት ነው። ሲወድቁ አብረን እንዳትወድቅ። ሸምበቆ የተደገፈ ሰው መጨረሻ አለ። መምህራንን በማድነቅ አይጸደቅም። ክርስቶስ ምን አለ? ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት እኔን መጥተህ መምህር ሆይ ብለህ ስላሞገስከኝ አይደለም፣ ተአምር አይተህ ስላደነቅ አይደለም። የሚዳነው ምስጢራተ ቤተክርስቲያንን በመፈጸም ነው። ለኒቆዲሞስ ምስጢረ ጥምቀትን ስትፈጽም ነው። በእኔ አምነህ ስትጠመቅ ነው። ያኔ ነው የእግዚአብሔር መንግስት የምትወርሰው አለው። ለእኛስ ተጠምቀናል። ክርስቶስ ምንድን ነው የሚለን? መምህራንን በማድነቅ ሳይሆን ንስሐ በመግባት ነው። መምህራንን በማድነቅ ሳይሆን የክርስቶስን ስጋና ደም ምን በማለት ነው? ካልተቀበላችሁ ካልቆረባችሁ የእግዚአብሔር መንግስት ልትወርሱ አትችሉ። ሰው የሚድነው እንደ ጥምቀት ያሉ ምስጢራተ ቤተክርስቲያንን በመፈጸም ነው እንጂ መምህሩን በማድነቅ። አንዲት ሴት ደግሞ መጣ እመቤታችንን አሞግሳለች። ብጽዕት ከርስንተ ጾረትከ ያጠቡ ጡቶች በሉ እስኪ የተሸከመች ማህፀን የተመሰገነች ነች። መታውን አስደሰተች። ጌታን ማስደሰቷል። ያጠቡ ጡቶች የወንጌል መልክአ ማርያም ደገመች። መጣ ክርስቶስ ምን አላት? አዎን አላት። በእርግጥ ያጠባችው ጡት የተመሰገነች ናት አይደለች? ናት። ነገር ግን አለ ብፁዓንስ ቃሌን ሰምተው የሚጠብቁት ሰዎች ናቸው። እኔን በማወደስ መምህሩን በማወደስ አይደለም ብፁዓን የሚገኘው። ቃሌን ሰምቶ ምን በማድረግ ነው? በመፈጸም ነው። ድንግል ማርያምስ ብትሆን ስለ ጸነሰችው ስላጠባችው ብቻ ይመስላችኋል ብጽዕት የተባለችው? ዋነኛ ብጽዕት ያሰኛት በክርስቶስ በማመኗ ነው። ብጽዕት ያሰኛት ያመነች በሉ እስኪ ብጽዕት ነው። ምን ያለች? ማመኗ ነው ለመጽነስ ያበቃት። ማመኗ ነው ለማጥባት ያበቃት። ስለዚህ ቃሌን ሰምቶ የሚያደርገው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብሎ ተቀብሎ ቃሌን የሚፈጽም ሰው ነው እንጂ እኔን ያወደሰ ያመሰገነ አይደለም ብሎ ተናግሯል። እና ኒቆዲሞስን ምን አለው? እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። አይወርስም ሳይሆን ምን ሊል አይችልም? ያቻትና እንኳን አይልም አያትም ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ጥሩ ጥያቄ ነው። ክርስቶስ መለሰ፣ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። የሚወለደው ወደ እናቱ ማህፀን ድጋሚ ገብቶ አይደለም። ከውሃና ከምንድን ነው? ከመንፈስ ነው። በመንፈስ ቅዱስ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ትላለች ቤተክርስቲያናችን። ከቤተ ክርስቲያንና ከመንፈስ ቅዱስ ነው የሚወለደው። ሊገባ አይችልም። ከስጋ የተወለደ ስጋ ነው። አንተ የመሰለ ማህፀን ውስጥ ድጋሚ መግባት የመሰለ እሱ ከስጋ የተወለደ ስጋ ነው። ከመንፈስ የሚወለድ ግን ምንድን ነው? መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም።
ከመንፈስ የተወለደም እንዲሁ ነው አለ። ነፋስ ወደዚህ ነፍሳል፣ ወዴት እንደሚሄድ አታውቅም። መንፈስ ቅዱስም ወደ ወደደው ሰው ነው የሚያድረው፣ ወደ ወደደው ሰው ነው የሚጠጋው። ወዴት ይሄዳል ወዴት ይመጣል የሚለውን አታውቅም። ረቂቅ ልደት ነው የምትወለደው አለ ሲለው ኒቆዲሞስ ይህ እንዴት ሊሆን ይችላል አለ። አሁንም ድጋሚ መጀመሪያ የመረጃ ጥያቄ ነበር የጠየቀው። ሰው እንዴት ድጋሚ እናቱ ማህፀን ውስጥ ይገባል ነበር ያለው። ለሱ ማብራሪያ ሰጠው ክርስቶስ። ሁለተኛ ጊዜ እንዴት ሊሆን ይችላል ሲል ግን የእምነት ጉድለት ነው፣ አላምንም ነው ያለው። ይህን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህን አታውቅም አለው። አባቶቻችን ዓለም ልሞ ገሰጸው ይላሉ። እስኪ በሉ ዓለም ልሞ። አሁን እኛ ሰው የሆነ ችግር ስናይበት መጀመሪያ ስብርብሩን ነው የምናወጣው አይደል? አታፍር ነው የምንለው። ክርስቶስ ግን መጀመሪያ አንተ የአይሁድ ምን ስትሆን መምህር ነህ። አሁን አንድን ሰው መውቀስ ከፈለክ እንኳን እንደው አንተ አዋቂ አይደለህ እንዴ? አንቺ አሁን ስንት ነገር ታውቂ የለ እንዴ? ይሄ ጠፋሻል ብለህ ብትጀምር ትችቱን ይሰማል አይሰማም? ይሰማል። ምክንያቱም መጀመሪያ አዋቂ ነው የምትለው ሳንዱች የሚሉት ቲዮሪ አለ። መጀመሪያ ከላይ ዳቦ አለ፣ ከስር ውስጡ አለ። ከዛ እንደዛ ነው። ስድቡን ከማስቀደም በፊት መጀመሪያ ምስጋና፣ ከዛ ወቀሳ፣ ከዛ መልሰ ምስጋና ካረከው ጣፍጦት ይበላል። በሀገራችን ባህል ግን ሳንዱቹ ይገለበጣል። ይገርማችሁ እንቁላሉ ነው ከላይ አይደለ? ከስድብ ነው የሚጀምረው። አንዳንድ ሰዎች ምስጋና ሲሆን በጣም አንደበት ያጥራቸዋል፣ ስድብ ሲሆን ግን አይጠፋቸው። አንድ ዩኒቨርሲቲ መምህር አንዲትን ሴት አቆመ፣ ወፍራም ሴት አቆመና እስቲ አመስግኗት አለ። መጀመሪያ ስደቧት አለ። ሙልጭ አድርገው ሰደቧት። አንናገረውም፣ አይዟችሁ የስም ቮካብላሪ ጥረት የለብንም። አወረዱባት። አሞግሷት ሲባሉ በቃ አንድ ሁለት ዱቡሽቡሽ ምናምን ብሎ ሰው ዝም አለ። ሰው ምስጋና ሲሆን አፉ ይስተሳሰራል። እንደው እግዚአብሔር ይፈውሳል። በጣም የሚገርማችሁ ትችት ሲሆን በጣም ጥሩ ተናጋሪ የሆኑ ሰዎች፣ ምስጋና ሲሆን አይ እኔ ምስጋና እንኳን እንደውም ፊት ለፊት ማመስገን እንዳይሆንብኝ ይላል ሰው። ምስጋና ሲሆን አይደል? ፊት ለፊት መሳደብ እንዳይሆንብኝ ይላል ሰው። ያጥረገርጓል አይደል? በጎ ቃላት ግን ኃይል ይሰጣሉ እኮ። በቃል ነው የዓለም የተፈጠረው። ብርሃን ይሁን ብሎ ነው ብርሃን የሆነው። ብርሃን ይሁን ብለህ ብርሃን ማብራት ቢያቅት የሆነን ሰውዬ ቀን ግን ብሩህ ማድረግ አይቻልም? ይቻላል። በጥሩ ንግግር ምን አይጎዳል። ግን ብዙ ጊዜ ንግግር ላይ ሰውን አመስግኖ የሚጀምርን ሰው ተለማማጭ ነው ነው የምንለው። በቃ ዝም ብለህ እንትን እንደው እድሜ ልክ እንደተለማመጥክ ነው። የሚሳደብ ምናምን ሰው ደግሞ እሱ አቋም አለው፣ ቆራጥ ነው ይባላል። እግዚአብሔር አንደበታችንን ያቀናል። የአንደበት እሳትነት አይደል ተቀጣጥሎ ስንት ችግር ያበላሽ። ጥቂት ቃላት፣ ጥቂት ስድድቦች፣ የሆነ ቦታ የሆነን ሰው የሰደበው ስድብ ለረጅም ዓመት የማይጠፋ እሳት ጫካ ያቃጥላል ብሏል ቅዱስ ያዕቆብ። እውነት ነው። ምላስ ልክ እሳት፣ ትንሿ እሳት ጫካ እንደምታቃጥል ምላስ፣ እቺ ትንሿ ምላስ ብዙ ነገር ታጠፋለች። እግዚአብሔር እንግዲህ በስንቱ ይምከረን። አንድ ምላስ አረገው፣ ስንት ጆሮ ነው ያለን? ሁለት ምላስ ቢሆን እግዚአብሔር ያሳያችሁ። በዚያ ላይ ሸፈነው። ከንፈር አለ፣ ጥርስ አለ። እንደው ቀስ ብሎ ከወጣ ብሎ እኮ እኛ ግን አንቻል። አንደበት እሳት። ክርስቶስ ዓለም ልሞ ገሰጸው። አንተ የአይሁድ መምህር ስትሆን አለው መጀመሪያ ይህንን አታውቅም ምን አለው። ከዛ በኋላ የምናውቀው እንናገራለን። በእውነት ኒቆዲሞስ የመጀመሪያውን ምስጢረ ጥምቀት ከተማረ በኋላ አፍሮ በክርስቶስ ከመጣ በኋላ ሁለት ቦታ ወንጌል ላይ እናገኛለን። ይህን እንመልከትና እናበቃለን። ኒቆዲሞስ ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ። ዮሐንስ ወንጌል ምዕራፍ 7 ላይ ቀደም ብለን ስናነብ ምን እናገኛለን? የካህናት አለቆች አይሁድ፣ ጸሐፍት፣ ፈሪሳውያን ወታደሮችን ልከው ነበር። አንድ ተልእኮ ሰጥተው፣ ይህ ተልእኮ ምንድነው? ከኔ ጋር ናችሁ? ወታደሮችን የናዝሬቱ ኢየሱስን አስራችሁ ይዛችሁ ኑ ብለው ላኳቸው ይላል አይሁድ። እና እነዚህ ወታደሮች እሺ ብለው ክርስቶስን ሊያስሩ ሄዱ። ክርስቶስን ሊያስሩት ሲሄዱ ሲደርሱ ክርስቶስ እያስተማረ ነው፣ እንደዚህ ጉባኤ ላይ ነው። ስለዚህ ያው መቼስ ትምህርቱ ይለቅና እናስረዋለን ብለው ቁጭ አሉ፣ ለጊዜው ማለት ነው። እና ያው ቁጭ ሲሉ መቼስ ጆሮአቸውን ያይዙ፣ ትምህርቱን ምን ይላሉ? ይሰማሉ። ክርስቶስ ሲያስተምር ቁጭ ብሎ መስማት ጀመሩ። አሁን ክርስቶስ ሲያስተምር ብትሰሙ ደስ ይላችኋል አይደል? ይሄው የኛ ኃጢአተኞችን ትምህርት ቁጭ ብላችሁ ትሰማላችሁ። የእሱ ትምህርት እኮ የራሱ የእግዚአብሔር ቃል ነው። እግዚአብሔር እንዲህ ያለ አይደለም፣ ራሱ ነው እያለ ያለው። እሱ ራሱ እግዚአብሔር ነው። የክርስቶስ ቃል አንደኛ ሕይወቱና ቃሉም አንድ አይነት ነው። እኛ አሁን ልክ እንደ መርፌና ክር ስታስገቡ ትዝ ይላችኋል፣ ሹልክ እያለ እንደሚያስቸግረው እኛ ምን ሰብከው ስብከትና
መርፌው እና ክሩ አልገባ ብሎ በጣም መከራ ላይ ያለ። ክርስቶስ ግን በስራውና በቃሉ ብርቱ ነብይ ነው የሚለው። ሁለቱንም ሆኖ ኖሯል። የተናገረውን አድርጎት ነው ያለው። በዚያ ላይ አምላካዊ ቃል ነው፣ የሚሰራ ቃል ነው። የእግዚአብሔር ቃል አጥንትንና ጅማትን እስኪለይ የልብን ስሜት ይወጋል ይላል። ቃል እግዚአብሔርን እኮ ያህል ነገር የለም። የሚያነጻ ቃል ነው ቃል እግዚአብሔር። በነገራችን ላይ አይደለም እሱ የተናገረው፣ በእኛም አንደበት ቢነገር የቃሉ ንጽሕና አያድፍ። ስለሰማችሁት ቃል ንጹሐን ናችሁ ሁሉ ተብሎ ቁጭ ብለህ ወንጌል መስማት ብቻ ራሱ ያነጻሃል፣ በተወሰነ መልኩ ያጥበዋል ሰውነት። ክርስቶስ ሲናገረው ግን ይሰራል። እሱ ሲናገረው አልዓዛር ውጣ ሲለው ይወጣል። ጥቅስ አይደለም ለሱ ውጣ ሲለው ይወጣል። በእውነት ሁላችን ከሞትንበት ያውጣል፣ ከኃጢአት ሞት ማለት ነው። አወጣው። ተነሽ ሲል ትነሳል፣ ሽባውን ይተረትራል። ክርስቶስ አሁን ያደረጋቸው ተአምራት በእውነት ስለ ሞት ስለ ሽባነት ምናምን ይመስላችኋል? አይደለም፣ ስለኛ ነው። እግሩ ሽባ የሆነውን ሰው ተነሳለው ማለት ወደ እግዚአብሔር ቤት ለመሄድ እግሩ አልነሳ ያለውን ሰው ያስነሳዋል። ጽድቅ ለመስራት እንዲህ ያለውን ሰው ማለት እማያየውን ሰው አይኑን አበራው፣ አይነ ስውሩን ማለት ስለ አይን ማብራት ብቻ የተጻፈ ይመስላችኋል? በጎ ነገር ማየት የሚችል አይን ይሰጠናል። አንተን ብቻ የሚያዩ አይኖችን ስጠን ይላል ቅዳሴያችን። አንተን ብቻ የሚያዩ ዘወትር። ስለዚህ ክርስቶስ የሚናገረው ቃል ይሰራል። ድምፁ ኃይል አለው። ያ በሲና ተራራ የተናገረው ቃል ነው፣ የአብ ቃል ነው እና ያንን ቃል ቁጭ ብለው የክርስቶስን ቃል እየሰሙ ነበር። ይሰሙና ብፁዕ ቅዱስ አቡነ ሽኖዳ ጌታ ባስተማረበት ጊዜ ዛሬ ዓለምን የሞላው የድምፅ ሪከርደር በኖረ ኖሮ ይላል ቢኖር ብንሰማው ድምፁ ምን ሆነ ነበር? ስንት ህመምተኛ ፈውሰንበት ነበር እያሰማን እና ያን ትምህርት እየተማሩ እነዛ ወታደሮች ቁጭ ብለው ነገር ዓለሙን ረሱት። ከዛ ደስ ብሏቸው ትምህርቱ ሲያልቅ ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ረሱት። ከዛ ወደ አይሁድ ሄዱ። ተመልሰው መጡና መጥተው ሲቆሙ እንዴ የታለ ያመጣችሁት አላቸው። ምን ሆነ? አስራቸው አምጡ ብለናችሁ የናዝሬቱ ኢየሱስ እኛ እስከ ዛሬ እንዲያስተማረ አይተን አናውቅም። አይሁድ ርራሉ። ምን አሉ መሰላችሁ? አይሁድ በጣም ተበሳጭቶ ያላመጣችሁት ለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን ደግሞ እናንተም ደግሞ ሳታችሁን አሉ። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለ? ነገር ግን ሕግን የማያውቀው የሕዝብ ርጉም ነው ብለው መለሱላቸው። ከኔ ጋር ናችሁ? ምን ማለት መሰላችሁ? እናንተም ተሳሳታችሁ። እስቲ ንገሩን፣ አንድ የተማረ ሰው አሁን በእሱ አምኖ ያውቃል? አንድ ፈሪሳዊ እስቲ አምኖ ያውቃል? ይሄ ሕዝብ እኮ በእሱ ያመነው ምን ስላላለ ነው? ስላልተማረ ነው። ስለማይገባው እኮ ነው የሚከተለው እሱ። እስቲ አንድ የተማረ ሰው እንኳን በእሱ አምኖ ያውቃል ብለው ተናገሩ። የተማረ ሰው በክርስቶስ አምኖ ያውቃል? አያውቅም? ማ ቆሟል? እዛው ቆሟል ኒቆዲሞስ። እቺ ወሬ ስትወራ ቆሟል። ጻድቅ ኒቆዲሞስ በእውነት የሚያሳዝን ሰው ነው። ዝም እንዳይል ፈራ፣ ጨነቀው። እንዳይናገር እኔ አምኜበታለሁ እንዳይል ደግሞ ነገር ሊመጣ ነው፣ ስልጣኑ ሊያጣ። ስለዚህ ፈራ ተባ እያለ ምን አለ መሰላችሁ? ሕጋችን አስቀድሞ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳልን? አይደለም። ለምን ሳታጣሩ ትፈርዳላችሁ? ሄደን መች ሰማን? ትምህርቱ ያደረገውን መች አየን? ተማምኖ እኮ ነው። አያችሁ፣ የሱ ቃል ሄጄ ፈትነዋለሁ ብሎ ፈትኖ እንደመለሰው ያውቃል። ጠይቀዋለሁ ብሎ ጠይቆ እንደሸኘው ያውቃል። ስለዚህ ምን አለ? በሕጋችን ሳናጣራ መፍረድ አለብን ወይ? እነሱ ያሉትን ይዘን ለምን እንፈርዳለን? ሄደን ለምን አናጣራም? የተናገረው እውነት ይሁን ውሸት ይሁን ለምን አናጣራም አለ ሲል ምን አሉት? አንተም ደግሞ ከገሊላ ነህን አሉት። ከየት ነህን? የገጠር ሰው የዛ ሀገር ሰው ነህ እንዴ? አንተም እሱን ለምትከተለው የገሊላ ሰዎች ናቸው እሱን የሚደግፉት እንደማለት ነው። የገሊላ ሰው ነህን? ነቢይ ከገሊላ እንደማይነሳ መርምር አሉት። ከይሁዳ ቤተልሔም ነው እንጂ ከገሊላ ናዝሬት ነቢይ አይነሳም። እንዴት የናዝሬቱን ኢየሱስ ትደግፋለህ? ነው ክርስቶስ ናዝሬት ይደግ እንጂ የተወለደው በይሁዳ በቤተልሔም ነው። ይህንን እኮ ስላላጣሩ ነው። ይህም ሲሉት ተነጋገሩና ግን ኒቆዲሞስን እንደፈለጉ ማንቋሸሽ ስለማይችሉ እያንዳንዱ ወደ ቤቱ ሄደ። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነ። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ
ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ወታደሮቹ መጥተው ስለ ክርስቶስ ሲመሰክሩ ያልተማረ ሰው ስለሆነ ነው የተከተለው አሉ። ኒቆዲሞስ ሲናገር ግን አንተ ያልተማርክ ነህ ሊሉት ይችላሉ? የተማረ ሰው። ስለዚህ ምን አሉ? ነቢይ ከገሊላ እንዳይነሳ መርምር አሉትና ወደ ቤቱ ሄደ። ይሄ ማለት ምን መሰላችሁ? ፈራ ተባ ያለን ቢሆን አምላካችን ሲሰደብ መከራከር መናገር አለበት። አንዳንድ ሰው አለ አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው ምንም የማይመስለው ሰው ቢያንስ ጥያቄ አትጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች፣ ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ ሊሰማ ሰው አለ። አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ እንደው ባለች ትንሽ ዕውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን በሌላ መንገድም ጥሩ። የመጨረሻው ኒቆዲሞስን የምናገኘው በዕለተ ዓርብ ነው። ዛሬ ስቅለቱን የምናስበው አምላካችን ኢየሱስ ክርስቶስ በተሰቀለበት ዕለት ሊገንዙት የወጡት ሁለት ሰዎች ዮሴፍና ኒቆዲሞስ ነበሩ። ያን ቀን ኒቆዲሞስ እንደ መጀመሪያው ቀን በማታ በፍርሃት ፈራ ተባ እያለ አልመጣም። እንደ ሁለተኛውም ቀን እንደው ትንሽ እንደመሞከርም አላለም። በክርስቶስ የመጣ ነገር ይምጣብኝ ብሎ የሚገርማችሁ ክርስቶስ በሞተ ሰዓት ነው ኒቆዲሞስ ለክርስቶስ መወገኑን ያሳየው። በሞተ ሰዓት ነፍሱ ከስጋው በተለየ ሰዓት በቁሙ ቢሆን ይታዘበኛል ብሎ ነው አፍሮት ነው ይባላል። ነፍሱ ከስጋው ምን ብላለች? ተለይታለች። ተመልካች የለው። ሐዋርያት ሁሉ ጥለውት ሄደዋል። 11 ሐዋርያት ይሁዳ ሸጦታል። ዮሐንስ ብቻ ነው ጸንቶ ቆሞ የነበረው። ሁሉም ጥለው ሄደዋል። አምላካችን ኢየሱስ ክርስቶስ ወዲያው ነበር የሞተው በ3 ሰዓት። ልክ እንደሞተ እነሱ ቅዳቸው ምን መሰላችሁ? ገሃነም ቫሊ የሚባል የገሃነም ሸለቆ የሚባል ገሃነም የሚለውን ቃል በነገራችን ላይ እግዚአብሔር በምድር ላለነው ሰዎች በምንረዳው አድርጎ ነው የተናገረው። እና ገሃነም ሸለቆ የሚባለው ምንድነው? አስከሬን የሚጣልበት ከኢየሩሳሌም ከከተማዋ ውጪ ያለ ሸለቆ ነው። እና እዛ አስከሬን ሁሌ ይጣላል፣ ሁሌ ይቃጠላል። አስከሬኑ እዛው እየበሰበሰ ትል አለው፣ እሳት አለው። እሳቱን ማይጠፋ ትሉ ምንም አይል። ከዛ ጋር እንዲገባን ነው በሱ የተናገረው እግዚአብሔር። እና እዛ ሊጥሉት ነበር ክርስቶስን ሐሳባቸው። እንዲቀበር ራሱ አልጠበቁም። ሊያዋርዱት ነበር የፈለጉት። መሰቀሉንም ውርደት መቀበሩንም ውርደት ነበር ሊያደርጉ የፈለጉት። እና አይሁድ እዛው እንዲቀርቅ ሰዓቷ ካለፈች ደግሞ 11 ሰዓት ላይ ካልተነሳ እና ካልተቀበረ 12 ሰዓት ከሆነ በኋላ ሰንበት ነው ይባላል። እዛው ነው የሚቀረው እንደተሰቀለ ማለት ነው። ማደር በእንጨት ላይ ማደር ራሱ እንደ እርግማን ነው የሚቆጠረው። እቺን ይፈልጉ ነበር አይሁድ። ዮሴፍና ኒቆዲሞስ ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ስጠን እባክህ። የክርስቶስን ሥጋ ለመለመን ያብቃ። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ እንዲህ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ሥጋ ከጲላጦስም መለመን አለበት። ስጠን እባክህ። ሥጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ሥጋህን ደምህን ወፈውሰነ በዝንቱ ቅርስፎራ፣ በዚህ ሥጋና ደምህ ፈውሰን እባክህ። መቃብር ውስጥ ሊከቱት ነው እነሱ። የኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ሥጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ሕይወት ቢኖረንም ግን ደግሞ ሥጋውን ደሙን መለመን ያስፈልጋል። አሁን ብዙ ሰው ሥጋው ደሙ ለመቀበል የሚፈራው ለምንድን ነው? አይ እኔ ብቁ አይደለሁም ንጹህ አይደለሁም ብሎ ስለሚያስብ። ግን የረሳነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ሥጋና ደም ለንጹሃን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒት ውሰድ ሲባል አይ አሁን በሽተኛ ነኝ ሲሻለኝ ይላል። አይ መድኃኒትማ የሚያስፈልገው ለቁስለኛ ነው። ለኛ ነው ሥጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማህተም አክሊል ስለሆነ ነው። ስጠን የጌታን ሥጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ሥጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው።
የጌታን ሥጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን። ቤተክርስቲያናችን አሁን ሰሙነ ትንሣኤ ላይ በጣም ታስባቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘታንሥአ ሙታን በመንክርክር በከበረ አነሳስ ከሙታን የተነሳውን ክርስቶስ ዮሴፍና ኒቆዲሞስ ገነዙት። ሲገንዙት ምን እያሉ ነው? መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ሆይ አንተም ሞትክን እያሉ። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ አንተ እንዴት ትደክማለህ እያሉ ደረታቸውን እየመቱ ነበር። በኋላ ክርስቶስ ተገልጾ፣ አንዳንድ ሊቃውንቱ ደግሞ የለም መላእክት ናቸው ይላሉ። ለምን? ከትንሣኤው በፊት ተነሳ እንዳያስብል። መላእክት ተገልጸው እንዴት እንደ ፍጡር እንደ ሩቅ ብእሲ እያለቀሳችሁ ደረት እየመታችሁ ትገንዙታላችሁ ብለው አስተማሯቸው። በመላእክት አንደበት ተማሩ። እግዚአብሔር ራሱ አስተማራቸው። ስለዚህ ሲገንዙት ከዚያ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅዱስ ድንግል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የምናደርስበት ሁሉም አብያተ ክርስቲያናት ያደርሷታል ይህችን ጸሎት። ዮሴፍና ኒቆዲሞስ ነበር የገነዙት። እና ዮሴፍ ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ዮሴፍና ኒቆዲሞስን መሆን ትልቅ ክብር ነው አይደለም? ጌታን አሁን በዛ ዘመን ብትኖሩ አትገንዙትም? አትሸፍኑትም? ስጋውን ቅዱስ ኤፍሬም ይጠይቃል። ክርስቶስን በዛ ዘመን ብትኖር አትገንዘውም ወይ? ገንዘዋለሁ ካልከኝ ውጣና አሁንም ነዳያን ወድቀው ታገኛለህ፣ እርቃናቸውን ወድቀው ታገኛለህ። ለነሱ ካረከው ለማን እንዳረከው ነው? ብራብ አላበላችሁኝም፣ ብጠማ ብታረዝ አልብሳችሁኛል የሚለው ለነዳያን ነው። ስለዚህ ነዳያንን ማብላት ክርስቶስን ማብላት ከሆነ፣ ነዳያንን ማልበስ ክርስቶስን ማልበስ ከሆነ፣ ነዳያንን መገነዝ ማንን መገነዝ ነው? ክርስቶስን መገነዝ። ይህንን አውቆ ይገርማቸዋል። ቅዱስ ኤፍሬም ሶርያዊ ከተማ ለከተማ ይዞር ነበረ የሞተ ድሃ ካለ ብሎ። ከዛ የሞተ ወድቆ መንገድ ላይ ሞቶ የተገኘ ድሃ ካገኘ ደስ ይለዋል። ጌታዬን ገነዝኩት ይላል። በክብር ድሆችን ሰብስቦ ይቀብር። ጦቢትም ይህንን ያደርግ ነበር። ለነዳያን የምናደርገው ሁሉ ለክርስቶስ የምናደርገው ስለሆነ እና ኒቆዲሞስን የጎበኘ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን።